በቡታጅራ ከተማ በመላ ኢትዮጵያ እየተዘዋወረ ታዳጊ እግር ኳስ ተጫዋቾች ላይ በጎ አሻራውን እያሳረፈ የሚገኘው የኮኔክስ ስኮርና የኔክስት 11 መስራቹ ጃፒ በቡታጅራ መገኘቱ ተነግሯል። ቡታጅራ ሲደርስም ከተማዋ ያፈራቻቸው እንቁ ልጆች በሆኑት በኢትዮጵያ ሶሻል ሚዲያ ውስጥ ተጽዕኖ ፈጣሪ በሆኑ ወጣቶችና በከተማው ስፖርት አፍቃሪያን ደማቅ አቀባበል እንደተደረገለትም ተሰምቷል። በብዙ የእግር ኳስ ስራዎችና በታዳጊ ሕፃናት ላይ በሚያሳርፈው በጎ አሻራ ዝነኛ የሆነውና የሕፃናትን እምቅ ችሎታ ባሉበት ድረስ በመሄድ ለዓለም እያስተዋወቀ የሚገኘው የኮኔክስ ስኮርና የኔክስት 11 መስራቹ ጃፒ በከተማው ውስጥ ትልቅ ሥራን እየሠራ በሚገኘው አብድላቅ ዓለሙ ወይንም ላኪ ግብዣና ጥረት መሠረት በቡታጅራ ከተማ ተገኝቶ በከተማው ውስጥ ዛሬም ድረስ በብዙ ድካምና ውጣ ውረድ ውስጥ ተተኪ ስፖርተኞችን ለማፍራት በሚጥሩት በኢንስትራክተር ኡርጌሳ የሚሰለጥኑትን ታዳጊ ሕፃናት በመመልከትና በመመልመል አሳልፏል። በመልመላው ወቅትም ሀገሪቱ ውስጥ ባለው የሶሻል ሚዲያ ፕላትፎርም ላይ ዝናንና ተጽዕኖ ፈጣሪነትን ያገኙት ብሩክ አለማየሁ ወይንም ብሩክ አሌክስ፣ ሚኪያስ ተስፋዬ ወይንም ማይኮ ጄጄ እና ታዳጊው ዝነኛው ቲክቶከር ኮምፒውተር ሃይስኩል ሜዳ ድረስ በመሄድ ሕፃናት ተጫዋቾችን አበረታተዋል። ለየትኛውም ነገርም አቅማቸው በፈቀደው መሰረት ለመተባበርም ቃል ገብተዋል። ባለሙያው ጃፒ እንደገለጸውም በቡታጅራ ከተማ ለተደረገለት ደማቅ አቀባበል አመስግኖም ለአንድ ታዳጊ ተጫዋችም አዲዳስ ፕሬዳተር የእግር ኳስ ጫማ ሸልሞታል። በቀጣይም ወደ ቡታጅራ ከተማ በሚመለስበት ጊዜም ከውጭ አገራት ለምልመላ የሚመጡ መልማዮች ስለሚኖሩ ከመልማዮች ጋር ግንኙነትን በመፍጠር የቡታጅራን ታዳጊዎች ለምርጫ እንደሚያቀርብም ቃል ገብቷል። እድሉን ያመቻቸው ወጣቱ ጋዜጠኛ አብድላቅ ዓለሙም ይሁን ኢንስትራክተር ኡርጌሳም ስለ ሁሉም ነገር አመስግነዋል። በቀሪ ጊዜያቱም ከአሰልጣኙ ጋር ንግግር የተደረገ ሲሆንም በመቀጠል በታዋቂው ዩቲዩበርና ቲክቶከር ብሩክ አለማየሁ ወይንም ብሩክ አሌክስ በማቴዎስ ሎጅ የምሳ ግብዣና የሽኝት ፕሮግራም በማካሄድ መርሃ ግብሩ ተጠናቋል። ከመረጃው ጋር አብሬያችሁ የነበርኩት ሃፒ ጆዋድ ነበርኩ።